10:9 ጀምሮ ያለውን አነባለሁ። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። የጌታን ስም የሚጠራ ሁሉ ይድናልና ይላል እግዚአብሔር ቃል። ትንቢተ ኢዩኤልም ላይ ምዕራፍ 2 ከቁጥር 32 ጀምሮ እንደዚህ ይላል፣ እንዲህም ይሆናል በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል የሚል ቃል አለ። እግዚአብሔር ልጁን ኢየሱስ ክርስቶስን አምኖ በልቡ በአፉ የመሰከረ ሁሉ የእርሱን አዳኝነት ያመኑ ሁሉ ከዘላለም ጥፋት ከዘላለም ሞት እንዲድኑ እግዚአብሔር መድኃኒት አድርጎ ጌታን ኢየሱስ ክርስቶስን ልኮልናል። ኢየሱስ ክርስቶስን አምነን ስሙን ጠርተን ከዘላለም ሞት አምልጠናል። ኢየሱስ በሚል ስም በየቀኑ ከሚገጥሙን መከራዎች ሁሉ አምልጠናል። ኢየሱስ የተባለ ድንቅ ስም በደዌያችን ቀን አልጋችንን አንጥፎልናል። ኢየሱስ የተባለ ድንቅ ስም በጨለማ ቀን ለኛ ብርሃን ሆኖልናል። ኢየሱስ የተባለ ድንቅ ስም የእንባችንን ሌሊት አሳጥሮልናል። ኢየሱስ የተባለ ድንቅ ስም የልብ ስብራቶቻችንን ሁሉ ጠግኖልናል። ሃሌሉያ! እስኪ እጆቻችንን ብድግ አድርገን እንደ ብዛታችሁ ኢየሱስ በሉ። እንደገና ኢየሱስ በሉ። ሃሌሉያ! ጌታ መንፈስ ቅዱስ የጌታችንንና የመድኃኒታችንን የኢየሱስ ክርስቶስን ስም በዚህ ጉባኤ ታከብረው ዘንድ በዚህ ህብረት ውስጥ ኢየሱስ ቀና ብሎ ይታይ ዘንድ ኢየሱስ ደዌዎችን እየፈወሰ በሽተኞችን እየፈወሰ እዚህ የተሸከሙትን ቁስላቸውን ያለ ጠባሳ እየሻረ ይህ ታላቅ ስም በእኛ መካከል እንዲንቀሳቀስ በኃይል እንዲገለጥ በስልጣን እንዲገለጥ ስሞች ሁሉ እንዲዋረዱ ስሞች ሁሉ ዝቅ እንዲሉ ስሞች ሁሉ እንዲበረከኩ የኢየሱስ ክርስቶስ ስም እንደሚፈስ ዘይት ወደ ቁስላችን ዛሬ እንዲፈስ ወደ ልባችን ዛሬ እንዲፈስ ታላቁን የኢየሱስን ስም እንድታከብረው። ሃሌሉያ!